ከሰኞ ጀምሮ ግን ከሮብ ጀምሮ ከባድ የሚባለውን የኮሮና ቫይረስ ሙሉ ለሙሉ ሰውነቴን ተቆጣጣረው ብሏል። ሮብ ማለት ልክ የዛሬ አንድ ሳምንት ወደ ኋላ ከባዱ ቀን ዳዊት ያሳለፈበት ቀን እንደሆነ ይናገራል። አመሰግናለሁ መሴ የነሳው በተለይ ከሀገር ባዳ ሀገር ሆኖ ነገሮችን ማሳለፍ በጣም ከባድ ነው አይደለም ደስታ ሞትም ባገር ያምራል ነው የሚባለው ምክንያቱም በሰው የመጨረሻ ቀናት ወይም ደግሞ ታሞ በነበረበት ጊዜ ማስታመም ለኛ ለኢትዮጵያውያን ትልቅ ትርጉም ይሰጣል ቀብሮ ሀዘንን ማውጣት ይቻል ይሆናል ነገር ግን ያ ያለፈውን ሰው በመጨረሻ ቀናቶቹ ከጎኑ ነበርኩኝ ማለት ትልቅ ትርጉም ይሰጣል ለዚህም ነው የተለያዩ ሀገራት ከለክሶ ጋር በተያዘም ስርዓታቸው እየተቀየረ እየዘመነ መጥቷል ዛሬ ቀብር ነው ስለዚህ ሟች የፈለገው ነጭ በነጭ ለብሳችሁ እንድትመጡ ነው ቢባል በእኛ ሀገር ባህል መስ በጣም ይከብዳል አንዳንድ ሀገራት ግን ተለውጠዋል በተለይ ቅኝ የተገዙ በርካታ የአፍሪካ ሀገራት ይህንን ሐሳብ እየተቀበሉት ይገኛሉ ለኢትዮጵያውያን ግን ያንን ስርዓቱን ጠብቆ የኑሮ ደረጃው ቢለያይም የማስተዛዘን ሂደቱ የለክሶ ራሱን የቻለ ስነ ስርዓቱ ሁሉ ይህንን የጠበቀ ነው መታመምም የእንዲህ አይነት ወግ አለው መስ ሙዝና ብርቱካን ይዞ የፈለገው አይነት መሚሁን ምናልባት ሙዝም ያስፈልገው ይችላል የህመም ነገር ግን ሙዝን ይዘን ካልሄድን ብርቱካን ይዘን ካልጠየቅን ያለን ማህበራዊ መስተጋብራችንና መተሳሰራችን ይህንን እንድናደርግ ያዘናልና ያንን እንድናደርግ እድሉን የሚሰጠን ነው ከዚህ ጋር በተያያዘ ታዲያ መሴ የኮሮና ቫይረስ ግን ሲመጣ በርካታ ሀገራትን ዳሷል በርካታ ሀገራትን ሲዳስስ ደግሞ ኢትዮጵያውያን በብዙ ሀገራት አሉ ከ107 ሚሊዮን በላይ ኢትዮጵያውያን በሀገር ውስጥ ቢገኙም ከሀገር ውጪ ደግሞ በርካታ ኢትዮጵያውያን ኑሯቸውን አድርገው ይኖራሉ አንዳንዶች በቋሚነት ሌሎች ደግሞ ወጣ ገባ ይያሉ በተለያዩ ሀገራት ይኖራሉ የበዙትም በአውሮፓና ሰሜን አሜሪካ እንደሆነ ይታወቃል በመካከለኛው ምስራቅም ጭምር ታዲያ ቫይረሱ በከፍተኛ ደረጃ እየቀጣተ የምትገኘው ጣሊያን ኢትዮጵያውያንንም አዳርሷል በዚህም የተነሳ የኢትዮጵያውያን ሁለት ኢትዮጵያውያን ህይወት ከኮሮና ቫይረስ ጋር በተያዘ ማለፉ ተረጋግጧል ወይም እውነት ሆኗል ይሄ የሁለት ሰዎች ህይወት ያለፈው ግን በአንድ ቤት ውስጥ ሳይሆን ከተለያየ ቤት የሁለት ሰዎች ህይወት ያለፈበት ነው የመጀመሪያዎቹ መሴ ጥንዶች ናቸው በጣሊያን ፓርማ ከተማ በኮሮና ቫይረስ ወረርሽኝ የተነሳ ህይወታቸው ያለፉት ቤት እንመለከታለን ማክሰኞ ከአንድ ሳምንት በፊት ማለት ነው ለአራት ቀናት ያህል በህክምና ሲረዱ ቆይተው ህይወታቸው ያለፈው የ50 ዓመት ጎልማሳና የሳቸው የቤተሰብን ታሪክ ነው ቀዳሚ የምናደርገው እኚህ ሰው በፓርማ ከተማ ኑሯቸውን ሲያደርጉ በሙያ ወይንም ደግሞ በቢሮ ሰራተኝነት ተቀጥረው የሚሰሩ ናቸው ቤተሰቦቻቸውንም በጥሩ ደረጃ የሚያስተዳድሩ ሲሆን ባለትዳርና የሁለት ሴት ልጆችም አባት ናቸው ታዲያ እኚህ አባት ባለቤታቸው በቫይረሱ ፖዚቲቭ ይባሉና ወደ ሆስፒታል ያቀናሉ ለሁለት ቀናት ተኩል ያህልም በዛ ባለቤታቸው ያገግማሉ ቫይረሱን ለመከላከል በተዘጋጀው ልዩ ማቆያ የህክምና ክፍል ውስጥ ህክምና ተከታትለው ወደ ቤታቸው በመሄድ ተጨማሪም ጥንቃቄና የህክምና ክትትል እንዲያደርጉ ባለሙያዎች ይነግሯቸዋል ነገር ግን ባለቤታቸው ሲገቡ አባትም በዛው ሰሞን እንግዲህ ወደ ህክምና ማዕከል ይገባሉ እንደ ባለቤታቸው ግን ተመልሰው የሞጣት እድሉን አላገኙም በዛው ህይወታቸው ያልፋል ሚስት አገግማም ወደ ፓርማ ወደሚገኘው መኖሪያ ቤቷ ስትገባ ባል ህይወቱ ማለፉ ይነገራል ታዲያ ከዚህ ጋር በተያያዘ ባል ከዚህ ቀደም የነበረባቸው የአስም በሽታ ጋር ተባብሶ ለህይወታቸው ማለፍ ምክንያት ሆኗል ነገሮችን ነው ደግሞ የሚያጠቃው እውነት ነው መስ የጉንፋን ምልክቱ የምግብ ፍላጎት ማጣት ድካም ትኩሳትና ተደጋጋሚ ደረቅ ሳል እነዚህ አጋጥመው ስለነበረ ያንን ሁኔታ ደግሞ መጀመሪያ በቸልታ መመልከታችን ጎርቶናል ሲሉ ሚስት ተናግረዋል በተለይ 7 ቀናት ያህል ዝም ብለነው ነበር ሁኔታውን ብለዋል ባል በአይሲዩ ሆነው ወይም በጽኑ ህሙማን መከታተያ ውስጥ ሆነው ህይወታቸው ማለፉን የተሰማው ከባለቤታቸው ጋር ህይወታቸው ከማለፉ በፊት አንደኛ ፎቅና ምድር ቤት ሆነው በስልክ ይነጋገሩ ነበር ምልክቱ በተለይ ከታየባቸው በኋላ ሳይገናኙ ሚስታውን ተሽሏቸው ወደ ቤት ከገቡ በኋላ ደግሞ ሁለት ሴት ልጆቻቸው ጋር አንደኛ ፎቅና ምድር ቤት ሆነው እየተነጋገሩ ነው በቪዲዮ ኮል ግንኙነታቸው ተገድቧል ስለዚህ የሚነጋገሩበት ሂደት ይሆናል ከቤት ከተመለሱ በኋላ የ18 እና የ16 ዓመት ልጆቻቸው ጋርም እስካሁን ድረስ እንዳልተገናኙ ተናግረዋል ምክንያቱም ሙሉ ለሙሉ ከቫይረሱ ነፃ ከሆኑ በኋላ የመገናኘት እድል እንዳላቸውም ነው የተነሳው እዛው ከፓርማ ከተማ ግን ሳንወጣ ሌላ የሚነሳው መሴም በዚሁ ከተማ ልጆቻቸውን ለመጠየቅ ደግሞ
ከአዲስ አበባ ወደ ጣሊያን ሄዱ እናትም ልጆቻቸውን ለመጠየቅ ነበር ወደ ጣሊያን ያመሩት እሳቸውም በተመሳሳይ በዚሁ በኮሮና ቫይረስ ተይዘው ህይወታቸው ማለፉ ተሰምቷል ለልጆች ጥየቃ ነበር ወደዛ የገቡት ነገር ግን ሳይመለሱ ህይወታቸው ማለፉ ተሰምቷል ከዚሁ ከኮሮና ቫይረስ ጋር በተያያዘ ጣሊያን ክፉኛ እየተቀጣች እንዳለ መሴ ያነሳን ነው ሌላው አሳዛኝ ነገሩ የፓርማ ከተማ የማዘጋጃ ቤት የቀብር ስነ ስርዓቱን የሚያስፈጽመው እርሱ ነው ከዚህ ቀደም ግለሰቦች በራሳቸው ሊያደርጉት ይችሉ ነበር አሁን ግን በወረርሽኝ ደረጃ ስላለም ያንን ለማስፈጸም ወደ አደባባይ ለመውጣትም ሰዎች አይችሉም ስለዚህ ማዘጋጃ ቤት ነው የቀብር ስነ ስርዓቱን የሚያስፈጽመው በመጣለት ደረጃ መሰረት የቀብር ስነ ስርዓቱን ያስፈጽማል እኚህና ታዲያ አሁንም የባለቤታቸው የቀብር ስነ ስርዓት አልተፈጸመም ለዚህ ምክንያቱ ደግሞ ማዘጋጃ ቤቱ በሰጣው ተራ ነው ሙሉ ለሙሉ ድነው ለቀብር ስነ ስርዓቱ የማይደርሱ ከሆነ በቴሌቪዥን የቀጥታ ስርጭት የቀብር ስነ ስርዓቱን ይከታተላሉ 2 እና 3 ሰዎች ግን በአካባቢው ተገኝተው እንዲያስፈጽሙ ይፈቀዳል ከ3 ሰው በላይ ግን በቀብር ስነ ስርዓት ላይ እንደማይገኝ ቢቢሲ ይዞት በወጣው መረጃ ላይ ይፋ አድርጓል አሳዛኝ የሚባለው አንዱና ዋንኛው ዜና ይሄ ነው ሌላኛው ጉዳይ ደግሞ መሴ የምንመለከተው መሴ ሪዞርት ያጠናከረው መረጃ ነው በተከታይነት የኛውን የምናቀርበው ለዚህም ደግሞ ትብብር የሆኑንን በርካታ ግለሰቦችን መጀመሪያ እናመስግን መሴም መረጃውን እንድናገኝ የረዱንን ኤፍሬም ከዲሲ ኗሪነቱ በዲሲ የሆነና በዚህ ሰዓት ያደመጠን የሚገኝ ነው ምንተስኖት ደግሞ እንደዚሁ ከሊቢያ ይህ መረጃ እንዲጠናከር የረዱን ሰዎች ናቸው ለመሴ ሪዞርትና ለመጀመሪያ ጊዜ መረጃውን ለአድማጮቻችን እናቀርባለን በስቶክሆልም ሳላ ከተማ ኗሪ የሆነው ኢትዮጵያዊ ከ31 ዓመታት በፊት እንደ አውሮፓውያኖቹ አቆጣጠር በ1989 ኢትዮጵያን ተሰናብቶ ኑሮን ወደ ስዊዘርላንድ አድርጓል ያኔ በልጅነቱ ነበር ከኢትዮጵያ የወጣው በሚያስገርም ሁኔታ አድማጮች ተብለው ይሰሙታል አማርኛ ግን እስካሁን ድረስ አልጠፋውም በልጅነቱ ከኢትዮጵያ ቢወጣም አማርኛን ግን አልተረሳውም ያገሩን ቋንቋ ለ31 ዓመታት በሳላ እንደዚሁም በስቶክሆልም ኑሮን ሲያደርግ ደግሞ አንድ ጊዜ ወደ ኢትዮጵያ የመምጣቱን እድል አግኝቶ ነበር ዳዊት ይባላል የግለሰብ ኗሪነቱን በሳላ ከተማ አድርጓል ታዲያ በሳላ ከተማ ኗሪነቱን ሲያደርግ በሳላና ስቶክሆልም ከተሞች ላይ በአበሻ ሬስቶራንቶች በዲጄነት ይሰራል ከዚህ በተጨማሪም ደግሞ የጥምር ሙያ ባለቤት ነው የህክምና ባለሙያ ማለትም የነርሲንግ ሰልጥኖ በነርስ ባለሙያነትም ይሰራል ታዲያ በአሳለፍነው 15 ቀን አርብ ዕለት ወደ ስቶክሆልም ያመራና የዲጄ ስራውን ለአበሻ ሬስቶራንት ያቀርባል በዛ ወቅትም ጥሩ ጊዜ ያሳልፍ ያለው ይላል በተመሳሳይ ይህንኑ ስራ በስቶክሆልም ቅዳሜ ዕለትም ይሰራል ለ2 ቀናት ነበር የተዋዋለው ያንን ስራውን ሰርቶ ከስቶክሆልም እሱ ወደሚኖርባት ወደ ሳላ ከተማ ይመለሳል እሱ እንደነገረኝ ከሆነ ከዳዊት ጋር ባደረግነው ቆይታ ከስቶክሆልም ወደ ሳላ የ30 ደቂቃ ያህል የባቡር ጉዞ አለ ይላል ያንን ተጉዞ ይመጣል እቤት ገባለው ነው ያለው ቅዳሜ ምሽት ወደ ቤቱ እንደገባ በጣም ከባድ ድካም ነበርብኝ ይላል በርግጥ ሳዝናና ስላመሸው የሚጠበቅ ነው ይሄ ብዬ ተኝቻለሁ በዛውም ተኛው ይላል በተመሳሳይ ግን ውርለትም ከባድ የሆነ ድካም ያጋጥመውና ሳይነሳ ይተኛል ነገር ግን የዛለት ድካሙ ከራስ ምታት ጭምር ጋር የታገዘ ስለነበረ በጣም ከባድ አድርጎብኛል ምንም አይነት ምርመራ አላደረኩም ይላል ሰኞም በዚህ ሁኔታ ይቀጥላል ሰኞ አመሻሽ ላይ ግን እንዳሰብኩት አልሆነም ድካሙ በጣም የጨመረብኝ መጣ ራስ ምታት አለ ከዚህ በተጨማሪም ደግሞ ሳልቢጤ የተከታተለብኝ መጣ ከባድ የሚባል የጉሮሮ ህመም ሲያስቸግረኝ ይሄ ነገር መጠራጠር ጀመርኩኝ ምናልባትም ኮሮና ሊሆን ይችላል ብዬ አሰብኩኝ ምናልባት በስቶክሆልም ከተማ ሲሄድ ይሄንን ምልክት ስለተመለከትኩኝ ሊሆን ይችላል የሚለው ስጋት አደረብኝ ማክሰኞ በጠዋት እንግዲህ ምርመራ የሚያደርጉት ግለሰቦች ጋር በመደወል ወደ ቤቴ እንዲመጡ ሆነ ይላል ብዙ ጊዜ እንግዲህ ግለሰቡ ወደ ጤና ተቋማት ነው ሄደው በስቶክሆልምና እንደዚሁም በመላው ስዊድን ባለው አሰራር ግን የጤና ባለሙያዎቹ ቀጥታ ወደ መኖሪያ ቤቱ ይሄዳሉ ሲመረምሩትም ባሳለፍነው ማክሰኞ የኮሮና ቫይረስ ተጠቂ ወይንም ፖዚቲቭ ሆኖ ይገኛል በዚህ መሰረት ምርመራው እንደተጠናቀቀ ፖዚቲቭ ቢሆንም ተጓዳኝ ወይም ተዛማጅ የሆኑ በሽታዎች የሉብህም ራስ ማገገም ትችላለህ ነገር ግን ከመኖሪያ ቤት እንዳትወጣ የሚል ማስጠንቀቂያ ከወጣም ተጨማሪ ቅጣት ስላለው ፈጽሞ ከመኖሪያ ቤት እንዳትወጣ የሚል ማስጠንቀቂያ ይሰጡታል መኖሪያ ቤት ውስጥ ሆኖ ግን በሚቀመጥበት ሰዓት ሊያገግማባቸው የሚችሉትን የተለያዩ መረጃዎች ይነግሩታል በዚህ ጊዜ ዳዊት እንደነገረው ከሆነ ለመሴ ሪዞርት እኔ ራሴ የህክምና ባለሙያ ስለሆንኩኝ ሊደረጉ የሚችላቸው ነገሮች ማድረግ እንደምችል አውቅ ነበር ብሏል ከሰኞ ጀምሮ ግን ከሮብ ጀምሮ ከባድ የሚባለውን የኮሮና ቫይረስ ሙሉ ለሙሉ ሰውነቴን ተቆጣጣረው ብሏል ሮብ ማለት ልክ የዛሬ 1 ሳምንት ወደኋላ ከባዱ ቀን ዳዊት ያሳለፈበት
የሆነ ቀን እንደሆነ ይናገራል በዚህ ዕለት ከባድ የሆነ ትኩሳት የውሃ ጥም በኋላ ላይ ይገልጿል ባህር ውስጥ ገብቶ ውሃ ራሱ በጠጣ የምረካ እስከማይመስለኝ ድረስ ከባድ የውሃ ጥም ከጠምቶኝ ነበር ይላል 2 ሊትር በሚጠጋው የኮካ 2 ሊትር የሚይዘው የኮካ በሱ በቀን 6 ጊዜ ይሄ ማለት 12 ሊትር ያልጠጥቼም በፍጹም ልረጋጋ አልቻልኩም ብሏል ከባድ የሆነ ስሜትን አሳልፍ ያለው ትንፋሽ ማጠር ትንፋሽን በስርዓት መተንፈስ አለመቻል ያጋጠሙኝ ችግሮች ናቸው ይላል ይህ ሮብለት ብቻ የተገታ አይደለም መሲ እስከ አርብ ድረስ ለተከታታይ 3 ቀናት የቀጠለ ነበር ቅዳሜ ዕለት ደግሞ ከመጠጣው ውሃ ጋር በተያዘም በተመሳሳይ ወደ መጸዳጃ ቤትም አመራ ነበር ሲል ተናግሯል የጠጣው በሙሉ ይወጣም ነበርና ሌላኛው ችግር የነበረብኝ ቅዳሜ ይህ ነበር እሁድለትም በተመሳሳይ ችግሩ ከፍተኛ ነበር ከዛ ሰኞ የመቀነስ ስሜት እየታየበት መጣ ቫይረሱ እየወጣ ከሰውነቴ ውስጥ እየተዳከመ መምጣቱን ዳዊት ያነሳል ማክሰኞ ዕለት ለመጀመሪያ ጊዜ ማለትም ትላንትና ከመሴ ሪዞርት ጋር ቆይታ ያደረገበት ቀን ነው ምግብ የተመገብኩበት ቀን ነው ሲል የተናገረው ዛሬ መሴ ሪዞርት ለሱ ደውሎለት ነበር ለአድማጮች ምን ላሰማው ቅጂ ትላንትና የነበረውን ቆይታ ነው በመጠነኛ የሚባል ሳል አለው ዛሬ ግን በነበረው ቆይታ ሳሉ ሙሉ ለሙሉ ጠፍቶለት ተሽሎኛል ሲል ተናግሯል በዚህ ወቅት ግን ቤተሰቦች ያደረጉልህ ድጋፍ ምንድነው ብዬ ስጠይቀው ነበር ብዙ ሰው መምጣት ይፈልጋል ወደ ቤቴ ግን ምንም ሊያደርግልኝ ስለማይችል አዎ እየደወለ በሬ ላይ የሚያስፈልጉኝ ነገሮች ሰዎች ያስቀምጡልኝ ነበር እማቃቸውም እማላቃቸውምና ድጋፋቸው በጣም ሀያል ነበር ይህንንም በጣም አመሰግናለሁ ሲል ተናግሯል አሁን ከመሴ ሪዞርት ጋር በቴሌግራም ያደረገውን ቆይታ በጥቂቱ ሰምተን እንመጣለን ገና ለገና ይዘኛልና ሞታለሁ ብሎ ማሰቡ እስከናካተው በብዛት ጉሮሮቹ ሲደርቅ በጣም ሲያቃጥል ፌቨር ምናምን ሲይዛቸው ኖርማሊ ከቤት ያለመውጣት ራስን ገለል ለማረከሰው በተቻለ መጠን የሀገር ቤት ኢመርጀንሲ እንደሆነ የሚሰራ አላውቅም ግን ያው ደውሎ መናገር ነው እነሱ መጠበቅ ይሻላል ነው የምለው ወጥቶ እንደዚህ አነሳሳሪ ሰውን ከመበከል ማለት ነው ሌሎችን ከማስተላለፍ ራስን አይሶሌት ማድረግ በጣም ጥሩ ነው ብዬ ነው የማስበው ውሃ በጣም ከባድ የሆነ ውሃ ጥም ያለው መጀመሪያ ላይ ስፔሻሊ አሁን ይሄ የኮካ ኮላ 2 ሊትር እንትን አለ በሱ ኦልሞስት 6 ነበር የምጠጣው ኦልሞስት ወደ 12 ሊትር ነበር ማለት ነው በቀን የምጠጣው ማረገው የነበርኩት በቃ እሱና ሽንት ቤት መሮጥ ብቻ ነው የነበረኝ እንትን ኖርማሊ በቃ እሱን እየሞላ በጠጣት ነው በየ10 ደቂቃው ደግሞ ሲያወዘን ያህል ሽንትን ምትመላለሳለህ ሽንት ቤት እንዳልኩ ያው ባህር ውስጥም ገብተህ ውሃ የጠጣ አይመስልህም በጣም የቀናቶች ጥማት ያለብህ ነው የሚመስለው በቃ somehow እኔም በጣም ነበር ያጠቃኝ የውሃ ጥም ግን ፖዚቲቭነቱ እሱ ነው ብዙ እንዴት ነው አላንስ እንደዚህ አይነት ቫይረስ ሲይዝ በብዛት ውሃ ጠጣበት ነው የሚባለው በሕክምና ብዙ ፈሳሽ ጠጣበት ነው የሚባለው ፌስቡክ ማላቆም በሙሉ ነው በጣም ደስ የሚል አበሻ አስተዚህ ያህል እንደሚጨነቅም አላውቅም ነበርና በጣም ብዙ ሰው ነው ሲጽፍልኝ የነበረው በጣም ብዙ ሰው ነው እንዴት ነው አይዞ ከጎንና ሲል የነበረው ኢቭን ማላቃቸው ሰዎች ራሱ መጥተው በረህ ጋር የሆነ ነገር እንተውልህ ምናምን ነገር ሲሉ ነበር እንደው ቤተሰብ አለ እሱን የሚያደርግልኝ ምንም አትቸገሩ ስላልኩኝ ነው እንደዚሁ እኔ ኦልሞስት በሽታ ያዘው ሲባል አንድ ሰው ይሞታል የተባለ ነው መሰለኝ የሚመስለው ከሱ ጋር ማያይጀልለው የምፈልገው በቃ አትፍሩት ለሰው ልሰጠው የምፈልገው ሜሴጅ እንጂስ በስተቀር ሰው በጣም ደስ የሚል ሪስፖንስ ነው የሚሰጠው በድጋሚ እንግዲህ ብስራት ሬዲዮ የመሴ ሪዞርት ፕሮግራም ፈጣሪ ጨርሶ እንዲምር ይመኛል አሜን መሴ የሰማነውን ይመስል ነበር መሴ ሪዞርት ከዳዊት ጋር ባደረገው ቆይታ ይህንን ብሏል ስለዚህ መደናገጥ አያስፈልግም ወደ ራስን መንከባከብ በጣም ተገቢ ነው ብሏል ግን አንድ የጨመረው ነገር ነበር መሴ አያይዤ እዚህ ጋር ላንሳም የኛ ሰው እንዲህ አይነት ነገር ቢያጋጥመው አይናገርም ደፍረ እንዴት ተናገርክ ብሎ ብዙ ሰው በፌስቡክ ላይ ሲጠይቀኝ ነበር ብሏልና እኔ ይሄው በህይወት ተርፌያለሁ ብዬ ምስክር መሆኔ ሌላውን ካዳነ መናገርም አለብኝ ብሏል በዚህ አጋጣሚ ዳዊትን በጣም አድርገን እናመሰግናለን ፈጣሪ ደግሞ ጨርሶ እንዲምሮም እንመክራለን ከዚህ ባለፈ ግን መሴም እሱን ከሱ ህይወት አንድ ምንማረው ነገር ሌሎችን ላለመበከል ራሱን የሄደበት ርቀት ወንድሞቹ እናቴ እኔን ለማየት በጣም ይታገሉ ነበር አንዳንዴ ኢሞሽናል ያደርግና ቤተሰብ ዘልቆ ለመግባት ሁሉ ይፈልግ ነበር አለ በፍጹም አለ ከውስጥ በሩን ቆለፍኩባቸው አለ ምግቡን ያስቀመጡ ይሄዳሉና እዚህ ላይ በጣም ትምህርት ይወሰድበት ብሏል አዎ ይደካማ ነው የሰው ልጅ በባህሪው በእንዲህ አይነት ህመም ሲጠቃ የሰዎችን እገዛ ይፈልጋል
በተለይ የቤተሰቦቹን እና ከፍቶ አለማስገባቱ ምክንያቱም አንተ ሽንት ቤት ስትሯሯጥ ብቻህን እኔ ፍጡር አይደለሁም ድረስ የሚያጨናንቅ ነው። እሱ ግን ይሄንን ክፉ ጊዜ ተወጣው። አሁን እሱ ያለውም እኮ አለ ምንም አትፍሩ፣ መውጣት መዳን መፈወስ ይቻላልና በርትተን ግን ከመያዛችን በፊት ነው ይሄን ማድረግ ያለብን። ሁልጊዜ ቀድመን በተደጋጋሚም ማንሳት ያለብን ከመምጣቱ በፊት መከላከሉ ላይ ነው። መከላከሉ ላይ ከሆነ በኋላ አሁን በተለይ አሁን እሱ ዳዊት ብቻውን ነው፣ አንድ ክፍል ቤት አለው ቢያንስ። እኛ ግን ለ9 ለ10 ነው የምንኖረው በዛች አንድ ክፍል ውስጥና የትም ልንሄድለት አንችልም ለቀን እና አብረን ተይዘን እንዳናልቅ መጀመሪያ መከላከሉ ላይ ስራዎችን ብንሰራ ነው። መስዬ አንተም አንስተዋል። ዳዊት ያለው ነገር አለ። በተለይ ስሜቱ ከተሰማኝ በኋላ ወጥቼ መሄድና የሕክምና ቦታ መድረስ ይችል ነበር አለ። ያን ያላደረኩት መንገድ ላይ እንኳን አንድ ሰው ድንገት ባገኝ የሚል ስጋት አለኝ የሚል ነገር ነው። ይሄ አባባላችን በተለይ እኔ ከሞትኩ ሰርዶ አይብቃል። እዚህ በጣም መውጣት መቻል አለበት። ዳዊት ላይ ያየነው ነገር ቅድም ያነሳነው ነው፣ የሰብአዊነት ጉዳይ ነው። እኔ በዚህ በሽታ ብጠቃም ሌሎች መጠቃት የለባቸውም፣ ስለዚህ ሌሎችን ማትረፍ አለብኝ የሚለው ነው ቤቱን ቆልፎ እንዲቀመጥ ያደረገው። ከዛ ደግሞ አብሶ ስትመጣ የቤተሰብ ጉዳይ በጣም አስጨናቂ ነው የሚሆነው። ቤተሰብ ይረባረባል፣ በር ሰብረን ካልገባን ይላል፣ እሱ ግን በፍጹም የሚለው ነገር። ስለዚህ ይሄ ቫይረስ ምናልባት በዳዊት አቅም እንኳን 5-6 ሰው ሊያዝ የሚችልበት እድል ነበር። ያን ነገር ማስቀረት የቻለ ነውና እውነት ለመናገር ብዙ ጊዜ ጀግና የምንለው በጦር ሜዳ ገድል የፈጸመ ነው። እንደዚህ አይነት ሰዎች በጣም ጀግና እንደሆኑ ማሳያ ሊሆን ይችላል። ሰው ማዳን